ያላጋንት የዚህ ልጅ ደሙን መጠጣት ይወዳል። በልጅ ሂድ ውጣ ውጣ መጨረሻ ውጣ 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 እጅግ ላይ የሰራው አርማ ታውቀዋለህ? ይሄ ምንድን አላርሜ ነው ብዬ ነው ማስብ ነበር። 11 ሰዓት ተኩል እየጸለይኩ መፈለግ ጀመርኩ የቱ ጋር እንዳለ መንፈሱ እና ልክ እጁን ይዤ እየተከተልኩ እቺን ሲይዛት ነው እቺ ክቧን እቺ እንደዚህ አድርጌ ሲይዛት መጮህ ጀመረው። አላርም ነው ብለህ ያሰብከው በምንድን ነው? ያው እኔ ተማሪ ነበርኩ። አዲስ አበባ ነው እንትን ብለው አዲስ አበባ ከተማ ልጅ ነው። ድሬዳዋን የተወለድኩት አዲስ አበባ ነው የምኖረውና ሁለት ትምህርት ነው የምማረው። አንደኛው ከሰፈሪ ይርቃል ሁለቱም። አንደኛው እንትን ነው ሜክሲኮ ጨርቆስ ሽመልስ ሀብቴ የሚባል ትምህርት ቤት አለ። ሁለተኛው ነው ፒያሳ ቶም ፎቶግራፊ ነው የምማረው። እና የሆነ በቃ የድካም ህይወት ነበር በሰዓቱ ያሳለፍኩት። ሰራተኛም ቤት አልነበረም። ምግብ ማበስለው ለቤተሰብ ምናምን እኔ ነኝ። እና ሌሊት እነሳለሁ ምናምን ስራ ጫና ይበዛብኛል። በእግር ብዙ መንገድ ነው የሚሄደው ምናምን ሱስ አለ ምናምን በጣም ብዙ አስቸጋሪ ህይወቶችን አይቻለሁ። እና ልክ በቃ እንደ አላርም ነው እንደምታያት ሰዓት ነች እቺ በቃ 11 ሰዓት ተኩል ነው የምነሳና በእንደዛ ነው አስቤ የተሰራሁት ነበር። ሌሎቹስ? እናቴ ስም ነው ፋይት ዘ እዚህ ጋር ምን እየተከናወነ ነበር ታውቃለህ? አላውቅም። እና መጨረሻ ላይ ነው እዚህ ጋር ሁላ የሰበሰብክ አንድ ሁለት ደቂቃ ሰጣችኋለሁ ተደጋግመዋል። ለመሄድ ፈልጋለሁ። አይ በችግር የለም እዚህ እኮ አይደለም ጌታን ምናምን በቃ ውጪም ስትወጣም ችግር የለም ሁሌ አብሮህ የሚኖረው እሱ ነው። ከሱ ጋር ታወራለህ ችግር የለም ይሄ እኮ ፊልም ነው ምናምን ነው በቃ አይምሮ የሚለኝ። እዚህ የሚጸልየው እዚህም ባትወጣም በቃ ችግር የለም ይሄ ፊልም ነው። ወደዚህ መልካም ወጣት ልመጣ ብዬ ራሱ በጣም የሚገርም ነገር ነው። ሰፈር ሄጄ ትቼ ነበር እዚህ በቃ ከመጣው ሁለቴ ምናምን የቃምኩት ገና በሁለት ወር ውስጥ በቃ ለሁሌ ለመተው እንትን እላለሁ እተዋለሁ ግን እመለሳለሁ። በቃ ተስፋ አስቆራጭ ይሆንብኛል ደግሞ ትቼ ስመለስ አይነት ነገርና ከዛ መልካም ወጣት በቃ አባቴ ነው ሂድ ምናምን ሲለኝ ስልኬን ሸጬ ፒሲን ሸጬ ምናምን ነው ዩኒቨርሲቲ እያለሁ የመጣሁትና በቃ በሱ አስደብሬያቸዋለሁ። መልካም ወጣት ዝም ብዬ ለፋዘር ብዬ ልሂድና ስመጣ በቃ ሰላም በደንብ እንፈጥራለን ምናምን ብዬ መጣሁ። እሱ አስመዘገበኝና መጣሁ። ከዛ እንደምመጣ ቅዳሜ ዕለት ነበር ገርጂ ነበር የሚታደሩና ውጪ ነው ያደርኩት እየዞርኩኝ ለሊቱ አልመጣሁም። ገርጂ አላደርኩም ቃምኩኝ። በምርቃና ወጣሁ። ቁማር 800 ብር ተበለው ይዛን ቀን ስልኬን አስያዝኩኝ። ስልኬን አስይዤ ደግሞ ስልኬን ማስፈቻ ድጋሚ ፈጣጥሬ ስልኬን አስፈትቼ በቃ ሊያስቀረኝ ነበር ሀሳቡ። እንደገና ለሊት ቁጭ ብዬ በቃ ማስበው ነገር ሌላ ነገር ነው። በቃ ተመለስ አይነት ነገር ወይ አንድ ስልክ ይዘህ ሂድ በቃ ወደዛው ወደ ቤት የወጪውን ትመልሳለህ። እንደውም በዛ አድርገህ ይዘህ ከየት ነው ይዘህ የምትሄድ? በቃ ከአንዱ እዛው ጋር ለሊት ላይ በምርቃና ነኝ እኔ ሁሌ በምርቃና ብዙ መጥፎ ስራዎችን ሰራ። እሺ እዚህ ከገባ ሰዓት ጀምሮ የትኛውን ትምህርት ወደድክ? የጠፋው በግ በተለይ የደማስቆ በጣም እንትን ያለ የጠፋው በግ እኔ የሩቅ አይደለም አነባለሁ ሁሌ እቤት ያለው ሳንቲሙና አንተ እዛው የጠፋው ሰለኝ ብቻ እኔ መንፈስ አለም ብዬ አላሰብም ነበረ። ግን ያው አላሰብኩትም ወድቃለሁ ሁላ። እሺ ወድቃለሁ ብለህ አላሰብኩም? አዎ በቃ ላለመውደቅ ነው እንደውም እስከዛሬ ሲመስለኝ እየጣርኩ የነበረው። ማን አንተ? ድግምት። ለምንድን ነው የተደገምክበት? በጠላ ስንት ዓመት ነው? አንድ ዓመት አሳብዷለሁ። በል ሁለት ጊዜ በታላቅ ድምፅ ጮህና ልቀቀውና ውጣ ቶሎ። ሁለቴ ውጣ ውጣ። ጠላ ለምን እንደምጠጣው? አይ አጋጣሚ ነው የጠጣሁት። የሆነ ሰዓት ጓደኛ አምጥቶ እኔ ጠጥቼ አላውቅም። ጠላ አመጣልህ? አዎ ጠላ እሱ ለራሱ ነው ያመጣው። እኔ ጋር አስቀምጦ እኔ ስራ እየሰራሁ እኔ ጋር አስቀምጦ ነበር። ከዛ አጋጣሚ ነው የጠጣው። ጠጣው? አዎ እሱ ሳይመጣ እኔ ጠጥቼ ጨረስኩ ሊትር። በሊድ ታውሪ ታውሪ 3 ጊዜ
ጩና ሁለተኛ እንዳመጣ ወደ ቤቱ ወደ አይምሮ ወደ ሐሳቡ ወደ ሌሊቱ ወደ ልጅነቱ እንዳመጣ ውጣ። ሁለተኛ ውጣ። ሶስተኛ ውጣ። ካንተ ጋር ልስማማ ካንተ ጋር ልስማማ ከእንግዲህማ ካንተ ጋር ልስማማ ካንተ ጋር ልስማማ። አይዞህ ደህና ነህ? ማነው ስምህ? አቢቲ አቢቲ። ሌላ ስም አለ? አለ። ማነው? አልያዝር አልዓዛር ሆኖልሃል። እናትህ ደህና ነች? ደህና ነች። ምንድን ነው የምትሰራው? ምንም አልሰራም። ስራ እያለኝ ዝም ብዬ ነው የምዞረው። አባትህስ? አባቱም ስራ አለኝ አለው ስራ ይሰራል። ግን ስራ እያለ እኔ ስራ እየተሰጠኝ ዝም ብዬ ነው የምዞረው እየቃም ከጓደኞቼ እየቃም። አጋንንት ቀልድ መስሏቸዋል።